ኦኬ ሰላም ጤና ይስጥልኝ። እንዴት ናችሁ? ዛሬ ያው የአንትሮፖሎጂ ኮመን ኮርስ ፋይናል ኤግዛም ሪቪው እናደርጋለን። በተለይ የአምና የነበሩ ፋይናል ኤግዛም ናቸው። ሰው ያ መልሱ ለማትፈልጉት ያው ድምፁን መቀነስ ትችላላችሁ ኦር መዝጋት ካልሆነ አብረን አንድ በአንድ ሪቪው እናደርጋለን። ሰው ፓርት ዋን ትሩ ኦር ፎልስ ይላል። የመጀመሪያው appear the Second World War, the term tribe and race were used dominantly referring to pre-modern and modern society respectively ይላል። ትሩ ኦር ፎልስ አክቹዋሊ እነዚህ ትራይብ ኤንድ ሬስ በተለይ ሬስ የሚባል ለሞደርን ሶሳይቲ ኢንዲኬት ያደርግ ነበር። ሞደርን ሁማን ቢንግ ኢንዲኬት ያደርጋል። ላይክ ለምሳሌ ትራይብ እነዚህ ፋሚሊ፣ ትራይብ፣ ኪንግደም፣ ቺፍደም እነዚህ ደግሞ ያው ድሮ በተለይ በፕሪሞደርን ሶሳይቲ የነበሩ በየጊዜው እያደጉ የመጡ ተርሚኖሎጂ ናቸው ማለት ነው። ስለዚህ በአሁን ሰዓት ለምሳሌ ሬስ በኢትኒክ ሲቲ ተተክቷል። ሶ ዋይ መልሱ ትሩ ይሆናል። ሁለተኛ ሶሻል ኮንስትራክቲቪስት ቲዮሪ ኦፍ ኢትኒክ ሲቲ ኮንሲደርስ ethnicity as a process of exchange of everyday survival። ያ ሶሻል ኮንስትራክቲቪዝም አንዱ ከቲዮሪ ኦፍ ኢትኒክሲቲ ነው። ስለዚህ ምንድነው የሚሉት an ethnicity is can be construct through social interaction and negotiation as well as a process of adaptation። ስለዚህ ኢትኒክሲቲ ብሔር የሚባለው ኮንስትራክት የሚደረግ ነው። ሰዎችን ኢንተራክት በማድረግ ሰዎችን ከአንድ ቦታ ወደ አንድ ቦታ በመሄድ አዳፕት በማድረግ ከማህበረሰብ በመቀላቀል ማለት ነው። ስለዚህ ይሄኛው ትሩ ይሆናል መልሱ። ላይክ as it is every day happen እንደሚያደርግ። ሶስተኛ society that trace their descent slowly through the main line is called matrilineal society። አክቹዋሊ አሁን ሶስት አይነት ደሰንት ነው ያለን፣ ማትሪናል ደሰንት፣ ፓትሪናል ደሰንት ኤንድ ኮግኒቲቭ ደሰንት። አብዛኛው ፓትሪናል ደሰንት ከሆነ ባይ ሜል ላይን ነው የሚሄደው፣ ወይም ደግሞ የማህበረሰቡ ዘር የሚቆጠር አፊኒያል ወንድ ልጅና ሴት ልጅ ከተወለዱ በኋላ ኦልሬዲ የሁለቱም እኩል የሆነ የደሰንት እኩል የሆነ የዘር ድርሻ አላቸው ኢቨን ባዮሎጂካሊ። ነገር ግን ውርስ ሊሆን ይችላል ወይም ደግሞ ማህበረሰቡ የሚጠራበት በወንድ ቤተሰብ ከሆነ ፓትሪናል ደሰንት ይባላል። ልክ እንደዚህ በሴቷ የሚጠራ ወይም ደግሞ ዘሩ የሚቆጠር ከሆነ ማትሪናል ሶሳይቲ ይባላል። ስለዚህ ይሄኛውን ፎልስ ይሆናል። ለምን የሱ ሜን ላይን ከሆነ ፓትሪናል ደሰንት ነው ማለት ነው። ኦኬ አራተኛው ኢትኖግራፊ is the comparative study of contemporary culture and societies። Yeah, as we know, ethnography is a written descriptive about people። ኢትኖግራፊ ማለት ስለ አንድ ማህበረሰብ ወይም ደግሞ ስለ ማህበረሰብን የሚያጠና ኢን ዲቴይል በሆነ መልኩ ስፔሻሊ ስሩ ፓርቲሲፓንት ኦብዘርቬሽን የኦብዘርቬሽን የሚያካትታል፣ ነገር ግን በጥልቀት የሚያጠና ማህበረሰቡን የሚሰሩትን እየሰራ የሚበሉት እየበላ ኢንጌጅ በማድረግ የሚያጠና ሳይንስ ከሆነ ኢትኖግራፊ እንለዋለን። በሌላ አባባል ኢኒክ ፐርስፔክቲቭ ይጠቀማል። አገራስ ኮምፓራቲቭ ስታዲ ከሆነ ግን የኢትኖሎጂ ሜተድ ነው ማለት ነው። ሶ ፎልስ የሆነ። አምስተኛ ፊክቲቭ ኪንሽፕ ኢዝ ሪሌሽንሺፕ ቤዝድ ኦን ብለድ ታይስ። ያ አይ ቲንክ ዲስ ኢዝ ፎልስ ይመስለኛል። ፎልስ ነው። እኔ የማውቀው በእርግጥ ኪንሽፕ በሶስት መልክ ክሬት ይደረጋል። ብለድ ታይፕ፣ ሜሬጅ ኤንድ አዶፕሽን። ለምሳሌ ሜሬጅ ከሆነ አፊኒያል ይባላል። ለምን ኦልሬዲ ሰዎች ተጋብተው የሚፈጥሩ ዝምድና
አብዛኛው ጊዜ አይቋረጥም። ተስፋይ አፍሊሽን ተብሎ የሚጠራው። ስለዚህ ይሄኛውን ኮንሳንጂኒስ ኪንሺፕ መሆን ነበረበት። አክቹዋሊ በሽምደዳ ጎበዝ የሆነ ተማሪ ይመልሰዋል ብዬ አስባለሁ። ኦልሞስት ያ ኪንሺፕ አብዛኛው ጊዜ ኢት ካን ቢ ክሬትድ ስሩ ባዮሎጂካል ኤንድ ሶሻል ሪኮግኒሽን በሁለቱም ነው። ያ ለምሳሌ አዶፕሽን ከተባለ ያው ከጉዲፈቻ ወይም ደግሞ የቤተሰቦቻችን ጓደኞች በሌላ አባባል ላይክ ዘመዶቹን እየሆኑ ይሄዳሉ። እሱ አዶፕሽን የሚባለው። ኦኬ ወደ ቀጣዩ ሶሳይቲ ዛት ትሬስድ ዴር ደሰንት አይ ቲንክ ይሄኛውን ተደግመዋል። ያ ኦኬ ሶሳይቲ ዛት ፕራክቲስ ኤግዞጎሚ ኢንካሬጅ ሜሬጅ አውትሳይድ ዋንስ ሶሻል ኦር ኪንሺፕ ግሩፕ። ያ ይሄኛውን ከሩልስ ኦፍ ሜሬጅ አንዱ የሆነ ኤግዞጎሚ ሜሬጅ እንለዋለን። ያ the name indicate as exogamy means outside exo ያ so exogamy marriage ያ ኢንካሬጅ የሚያደርገው ከዘራቸው ውጭ ያሉ ማህበረሰብን መጋባት የሚፈቅድ ከሆነ ኤግዞጎሚ ሜሬጅ እንለዋለን ማለት ነው። አዚላስ ኢንዶጎሚ ካልን ግን አብዛኛው ኢንካሬጅ የሚያደርገው ቢትዊን ዮር ኦውን ሶሻል ግሩፕ ወይም ደግሞ ኢንተርናል። ለምሳሌ ታቡ እነዚህ ታቡ የምንላቸው ኢስ ቬሪ ኮመን ኢን ኢንዶጎሚ ሜሬጅ። ለምን አብዛኛው ጊዜ ከሳፖዝ ኦር ሲብሊንግስ ክሎዝ ሪላቲቭስ የሚደረግ ሜሬጅ በብዛት በኢንዶጎሚ ኮመን ናቸው። ሰው ትሩ ይሆናል መልሱ። ሰባተኛ anthropology considers both biological and cultural aspects of human being as inseparable and mutually influential. ያ ትክክል፣ የኛው ትክክል ነው መልሱ። ያ is true. why because anthropology አብዛኛው ጊዜ ከሌላ ዲሲፕሊን ለየት የሚያደርገው ባይሰልፍ አሁን አንድ both biological and cultural ያጠናል። አብዛኛው ዲሲፕሊን ወይም ሶሻል ሳይንስ ናቸው ኦር ናቹራል ሳይንስ ናቸው። ስለዚህ that's why አንትሮፖሎጂ ግን ሁለቱ ዲሲፕሊን ሁለቱ ሳይንስ ላይ ፎከስ ያደርጋል። ልክ የሰው ልጅ ሁለት ባህሪ እንዳለው ማለት ነው። ላይክ ተፈጥሯዊ እና ማህበራዊ ወይም ደግሞ ካልቸራል ባህሪ ያለው ሰው። ያ በተለይ አሁን ለምሳሌ በብዛት ይሄኛውን ካልቸራል አስፔክት mostly related with the social expectation or social constructivism የተደረጉ ናቸው። which means the cultural aspect affect biological also affect the cultural። እንትን መውሰድ እንችላለን። ለምሳሌ ጀንደር ኢን ሴክስ ከወሰድን ያ አብዛኛው ጊዜ ጀንደር is in nature result ማህበረሰብን የሰጠን ስያሜ ጀንደር አስፔክት ይባላል። ያ ወደ ሴክስ ስንሄድም አሁን ለምሳሌ ሴክስ ሪፈርስ ቱ ባዮሎጂካል ኦር ጄኔቲክስ፣ ነገር ግን ጾታ ሁለቱም ጾታ ናቸው፣ ወንድና ሴት ኢንዲኬት ያደርጋሉ። that's why anthropology try to explore more the difference between this concept. yeah they try to figure out more አብዛኛው ባዮሎጂካል ኦር ፊዚካል አንትሮፖሎጂ በኢቮሉሽናሪዝም ኦር በፊዚካል አንትሮፖሎጂ ሞር ይታያሉ። ካልቸራል አስፔክት ደግሞ አብዛኛው በሶሻል ካልቸራል ዲሲፕሊን የሚባል አንዱ ከፊልድስ ኦፍ አንትሮፖሎጂ ዳሰሳ ይደረግላቸዋል። so this is true. I think ስምንተኛ ደረስን። cultural relativism insists that each culture must be understood on its own term. ያ ካልቸር በባህሪው ቫሪዬሽን ይፈጥራል፣ ቼንጅ ይደረጋል። ስፔሻሊ ካልቸራል ሪላቲቪዝምስ አብዛኛው ጊዜ ዴይ አፕሪሺየት ካልቸራል ዳይቨርሲቲ፣ የራሳቸውን ካልቸር እና የሌሎችን ካልቸር በተመሳሳይ እኩል በሆነ እይታ የሚያዩ አዝ ዌል አዝ የሌሎችን ካልቸር በነሱ ኔቲቭ ፖይንት ኦፍ ቪው ኦር በነሱ ቦታ ሆኖ የማየት ልምድ ያላቸው ካልቸራል ሪላቲቪዝም እንለዋለን ይሄኛውን ኮንሰፕት።
አይ ቲንክ ቦዝ ይመስለኛል በብዛት በካልቸራል ሪላቲቪዝም ጥናት የሚታወቅ ሰው የዚህ ተቃራኒ ኢትኖሴንትሪዝም ይሆናል። የአንትሮፖሎጂ ፋይት ኤግንስት ሞስትሊ ዊዝ ኢትኖሴንትሪዝም ቢካዝ አንትሮፖሎጂ ናን ጀጅመንታል። ኦኬ ዘጠነኛ the holistic perspective of anthropology implies analyzing part of society in isolation. Yeah, like ይሄኛውን ፎልስ ይሆናል መልሱ። ያ ለምን አንትሮፖሎጂ is complex as it studies about the culture and the biological በሁሉም ቦታ ስለሚገባ ያ ካልቸር ባይ ሰልፍ ኮምፕሌክስ ነው። ካልቸር ለራሱ የተለያዩ ነገሮችን ስለሚነካ ኢንክሉድም ስለሚያደርግ ሰው አንትሮፖሎጂ ሆሊስቲክ ይባላል በተፈጥሮው። በት ለምሳሌ አንትሮፖሎጂ ናት ኦንሊ ኢንትረስትድ ኢን the study of the primitive society or society isolation ይሆን። በተለይ the current anthropologists are more interested in to study about the whole aspect of human way of life, like experience, even the urbanization process በራሱ በከተማ ገብቶ ማጥናት as anthropology is study about human being የሰው ልጅ ወደ ሄደበት ቦታ ሙቭ የማድረግ ባህሪ አለው። so ስለዚህ ይሄኛውን ፎልስ ይሆናል። ሆሊስቲክ ማለት ሁሉም ነገር ያካተተ ማለት ነው። subscribe and share ኦልሬዲ በዚህ ጨርሰናል። አይ ቲንክ ወደ ማልቲፕል ቾይስ እንሄዳለን። ማልቲፕል ቾይስ what is defined as a complex whole which include knowledge, belief, art, moral, law, custom, and any other capability and habits acquired by a man as a member of society. A. Ethnocentrism. B. Cultural variation. C. Culture. D. Cultural relativism. Yeah, it's always መልሱ ያው ማንም የሚሆነው ሲ ማለት ነው። ካልቸር ያ ቢካዝ ካልቸር ኢስ ቬሪ ዋይድ ኤንድ ኮምፕሌክስ ማልቲፕል ሚኒንግ ያለው ነው። ላይክ ኮምፕሌክስ የሚያስብለው አንድ ካልቸር ኢዝ ዳይናሚክ ኤንድ ኢንኮንሲስተንት ሚኒንግ ፍሮም ፕሌስ ቱ ፕሌስ ከቦታ ወደ ቦታ የተለያየ ሚኒንግ ስለሚሰጥ። ሌላ ካልቸር ኢዝ ላይክ ኮምፕሌክስ ሲባል ኢትስ ኤ ኮምፓውንድ ዊች ኢዝ ኢንተርኮኔክትድ ኢን ዋን ብዙ ነገሮችን በአንድ ላይ የሚይዝ ከሆነ ኮምፕሌክስ እንለዋለን። that's why culture is complex የሚባለው። at the same like marginalization is complex because marginalization the level of marginalization በሁሉም ቦታ እናገኘዋለን because marginalization is happen every day. so culture ብቻ አይደለም ኮምፕሌክስ፣ ሌላም ኮምፕሌክስ አሉ ብዙ ነገሮች ላይ የሚሄዱ like ethnicity is very like it's a very wide multiple የሆነ ሚኒንግ ያለው ነው እሱም the same. so culture is this a learned and shared idea that possesses within society. so culture በባህሪ የተፈጥሮ ሁለተኛው ገጽታዋ ነው። culture is second nature of ይባላል። ወደ ሁለተኛ of the following aspect of culture one shows material aspect። ይሄኛውን ያው it's very ቀላል ጥያቄ ይመስለኛል። ለምን ማቴሪያል ኦብጀክትን የሚያሳይ ካልቸር ከነዚህ ውስጥ ሪቹዋል ኤንድ ላውስ ኢን ሶሳይቲ ይሆናል ማቴሪያል ነው። ወርድስ ኤንድ ላንጉጅ ሶሳይቲ ዩዝ ይሄኛው እንደዛ። ሲ ቢልዲንግ ብሪጅ ኤንድ ቱሪስት ሶሳይቲ ዩዝስ። ዲ ቫሊዩ ኤንድ ኖርም ሶሳይቲ ሆልድስ። ያ ስለዚህ በቀላል ይሄኛውን ሲ ይሆናል መልሱ። ኢስ ኤ ማቴሪያል ኦብጀክት፣ ሌሎቹ ናን ማቴሪያል ኦብጀክት ናቸው። ሶስተኛ which of the following best describe an ethnic group? A political group with shared economic interest.
B, a community defined by community ancestor, language, and cultural practice. C, a temporary social class determined by wealth. D, a legal recognized group of citizens within a country. Yeah, as we know, ethnic group ማለት is a small group of people who have commonality culture ያላቸው በብዛት ለምሳሌ an ethnic group according the scholar define ሲደረግ አብዛኞቹ ላይ ኤትኒክ ግሩፕ የምንላቸው ኮሚናሊቲ ያላቸው ናቸው ይላሉ። ሰው ቢ የሆነ መልሱ they have common ancestor, common language and common የሆነ cultural practice ያላቸው። ኦኬ ሶ አራተኛ which of the following is not a defining characteristic of culture? አንዱ የካልቸር ባህሪ ያልሆነ ይለናል። ስለዚህ ማስታወስ አለብን የካልቸር ባህሪ ምንድን ናቸው? ካልቸር ኢዝ ለርንድ፣ ካልቸር ኢዝ ሼርድ፣ ካልቸር ኢዝ ዳይናሚክ፣ ካልቸር ኢዝ ሲምቦሊክ። አንድ የሌለ የትኛው ነው? ያ ቢ ይሆናል። ካልቸር ኢዝ ባዮሎጂካል ኢንሄሪትድ ስሩ ጂንስ። ያ ኢትስ ላይክ ኮንሰፕቱ ተለቅ እያለ ሲሄድ የካልቸር ኮንሰፕት ዲቤታብል ነው። ነገር ግን ካልቸር የምንለው አብዛኛው ጊዜ ኢትስ ቬሪ ኮመን። ካልቸር ኢዝ ዋን ኦፍ ዘ ሶሻል ፕሮዳክት ቢካዝ ካልቸር ክድ ናት ወርክ ኢን አይዞሌት። ማህበረሰብ ከሌለ ያው ካልቸር ሊሰራ አይችልም። that's why culture is the result of nurture። ሲምቦሊክ ነው፣ በሲምቦሊክ ይገለጻል። ለርንድ ኤንድ ሼርድ ነው፣ ዳይናሚክ ነው፣ ኢኖቬት ይደረጋል። በእያንዳንዱ ክፍለ ዘመን አዲስ ካልቸር አለ። as it is like የአሁን ዘመን ለምሳሌ አን ኢንፎርማቲቭ ዘመን አን ኢንፎርሜሽን ኤጅ። ድሮ ደግሞ ሌላ ካልቸር ነበር፣ ላይክ እንደዚህ አንቴን ጋዘሪንግ የሚያደርጉ ብቻ የካልቸራል ኢቮሉሽን አሉ። ሶ ቢ ይሆናል መልሱ። ኦኬ ከዛ ቀጥሎ ስንተኛ ጥያቄ? አንድ ሁለት። ኦኬ አምስተኛ which of the following is an example of gender based marginalization? Okay, A, the natural biological difference between men and women. B, women being systematically denied access to education and property ownership. C, the use of different language by different ethnic group. ከዚህ ጋር ምን ያገናኘዋል? D, the presence of cultural festival in a society. ያ ማርጂናላይዜሽን ሲባል ባጭሩ like which is affect millions of people. like ስለዚህ አንድ ኤግዛምፕል የጀንደር ቤዝድ ማርጂናላይዜሽን ካለን ጾታ ተኮር ያደረገ ኤክስክሉዲንግ ቢ ይሆናል መልሱ ማለት ነው። ሴቶችን ሲስተማቲካሊ የተለያዩ ኦውነርሺፕ እንዳይኖራቸው ወይም ደግሞ አክሰሲንግ ኦፍ ኤዱኬሽን እንዳይኖራቸው ለብዙ ዘመናት ቆይተዋል። ዳስ ዋይ ይሄኛውን ጀንደር ቤዝድ ማርጂናላይዜሽን ይባላል። ማርጂናላይዜሽን ባይ ሰልፍ ኢዝ አን ኤክስፒሪየንስ ነው። ለምን ማርጂናላይዜሽን ኤቭሪዴይ ስላለ ሌቨል ኦፍ ማርጂናላይዜሽን ነው የሚለያየው እንጂ ላይክ ኢንዲቪጁዋሊ፣ ኮሚኒቲ፣ ግሎባሊ አለ። ሶ ቢ ይሆናል መልስ። ኦኬ ቀጣይ ስድስተኛ ማለት the term and quote ethnicity originate from the Greek word ethnos and quote which originally meant ethnikos. A civilized group of people, a race of superior being. C, a collective group bound by custom and shared identity. D, a political institution. በስፋት አክሰፕትድ የተደረጉ ዲፊኒሽን an ethnicity is a collective of group bound by custom and shared identity. C, distinctive features ይጨምርለትም ሲ ይሆናል መልሱ። ኢትኖስ የሚል ግን ለነገርኳችሁ ኢትኒክሲቲ በየሀገሩ ይለያያል ዲፊኒሽን ማለት ነው። ላይ ኮንሲስተንት የሆነ ሚኒንግ የለውም። አዘ ካልቸር እንደ ካልቸር ኮንሲስተንት ሚኒንግ የለውም ኢትኒክሲቲ። ለምሳሌ በግሪካውያን ለናን ግሪካውያን የሆነ ማህበረሰብ ዲፋይን ያደርግ ነበር። በሌላ ቦታ ስንሄድም ደግሞ እንደዛው ለምሳሌ ኖርዝ አሜሪካን እንደ ኢሮፓ አብዛኛው ለኢሚግራንት የሆኑ ማህበረሰብ
ኤትኒክ ሲቲ ብሎ ይሰይሙታል። ወደ ኢንግላንድ ብንሄድም ላይክ ፎር ደ ፔጋንስ ኦር ነን ክርስቲያን የሆነ ማህበረሰብ ተስፋ ኤትኒክ ሲቲ ስፋጊ ኤንድ ኢሉሲቭ። መልሱ ግን ሲ ይሆናል ለዚህኛው፣ በተለይ አንድ ግሪክ ወርድ ስለሚለን ኢትኒኮስ ኢንዲኬት የሚያደርገው ዲፊኒሽን። ኦኬ አሁን ቀጣዩ ሰባተኛው ጥያቄ ብለና። ኦኬ 7 A society that promotes marriage outside one social group is practicing ይሄኛውን ትሩፎልስ ላይ አይተነው ነበር። ኤግዞጎሚ ሜሬጅ በቀላሉ ኤግዞጎሚ ሜሬጅ ነው። ሜሬጅ የጋብቻ ስነስርዓት ከዘር ውጭ የሚደረግ ሂደት ኤግዞጎሚ ሜሬጅ እንለዋለን። ኢንዶጎሚ is an internal polygamy is one form of or type of polygamy. በሁለት ይከፍላል፣ ፖሊጋሚ and polyandry. ዲ patrilocaity. Patrilocaity is one of the marital residence አንድ ታይፕ ነው። ሰዎች ከተጋቡ በኋላ በወንድ ቤተሰብ የሚኖር ከሆነ ፓትሪሎካሊቲ ይባላል። ፓትሪሎካል ሬዚደንስ ይባላል። ኦኬ 8ኛ፣ ስለዚህ መልሱ ኤ ይሆናል። 8ኛ all of the following is the function of marriage except ኦኬ ከነዚህ ሁሉ የጋብቻ ጥቅም የማያሳይ እያለ ነው። ኤ ሶሻላይዜሽን፣ ቢ ሪፕሮዳክሽን፣ ሲ ኢኮኖሚክ ኮኦፕሬሽን፣ ዲ ነን። ኢትስ ቬሪ ኮመን ስናውን አይ ቲንክ ነን ይሆናል መልሱ። ሁሉም ናቸው። ሶሻላይዜሽን ነው፣ ሪፕሮዳክሽን ይሰጣል ስሩ ሴክሹዋሊቲ ዘርን ማስቀጠል፣ ኢኮኖሚክ ኮኦፕሬሽን አለበት። ፋሚሊ ከተፈጠረ በኋላ ሶሻላይዜሽን ፕሮሰስ ልጆች ሴት ልጅን እናት የመሆን ሶሻላይዜሽን ትማራለች። ደሴም ወንድም እንደዛ ማለት አባት የመሆን ሶሻላይዜሽን። ከዚህ ውጭ ሶሻላይዜሽን በብዙ መልክ ልናየው እንችላለን። እኔው ዲ ይሆናል መልሱ። 9ኛ the compensation given upon marriage by the family of the groom to the family of the bride is okay ከዛ the compensation given upon marriage by the family of the groom to the family of the bride is a bride service. Subscribe and share it.